ሰላም ሰላም ውዴ ቻናሌ ተከታታዮች የፕሮግራሜ የዩቱብ ያኔ ደጋፊዎቼ አበረታቾቼ አጋዦቼ በቃ ከጎኔ ያላችሁ ቤተሰቦቼ ሁሉ ለሁላችሁም ኢትዮጵያውያን በየዓለም ዳርቻ ያላችሁ ሰላም ናችሁ። ብዝት ይበልልኝ ሰላምታዬ ይድረሳችሁ ሁላችሁንም ማለት ነው። በዚህ አጋጣሚ ያኛው ቻናሌ ተበላሽቶ ሳላመሰግነው የማልፈው ኢትዮጵያዊ የለም። በእውነት ነው የምላችሁ በጣም ነው የማመሰግናችሁ በጣም ነው የማከብራችሁ በጣም ነው የምወዳችሁ በእውነት ማለት ኢትዮጵያዊነት ፍቅራችን ለካ አለ አልጠፋም። እና ሰላም ናችሁ ወይ? ያንን ነገር በማየቴ ያንን ነገር ከእናንተ በማግኘቴ አበረታች አጋዥ ደጋፊ ስላገኘው በጣም ደስ ብሎኛል። እና ሰላም ናችሁ ወይ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ነው ከኔ ጋር ክብር ለድንግል ማርያም ልጅ ሁሉ ሰላም ሁሉ መልካም ነው። እና እንዴት ናችሁ ሙስሊም ክርስቲያን ሁላችሁም በየዓለም ዳርቻ በያላችሁበት ሰላምታዬ ይድረሳችሁ። ሙስሊሞችን በአላህ እዝነት ሰላምታዬ ይድረሳችሁ። አላህ በበረከት በቸርነቱ በምህረቱ ይጎብኛችሁ ስል እያመሰገንኳችሁ ወደ ሀሳቤና ይዤ ወደ መጣሁት መወያያ ርዕስም ኮመንት ላይ አስተያየታችሁን ላይክ ሼር ሰብስክራይብ ያደርጋችሁ እንደምታበረታቱኝ የተሳሳተና ያልተመቻችሁ ነገር ካለ ደግሞ ኮመንት ላይ አስቀምጡልኝ። መሻሻል ያለበት ነገር ካለና በእውነት በጣም ነው የማመሰግናችሁ ማከብራችሁ መወዳችሁ። እና ቤተሰቦቼ የህይወት ትርጉም ማለት ህይወት ሲባል በስደት ህይወት ላይ ላለን እህት ወንድሞች ነው። የህይወት ትርጉም ማለት ምን ማለት ነው? የህይወት አቅጣጫ በምን መልኩ ነው የሚይዘው? የመጣንበትን አላማ በምን መልኩ ነው የምናሳካው? የመጣንበት አላማ እንዴት ነው ግብ የሚመታልን? ከአሰሪዎቻችን ጋር ወይም አብረን ከምንኖራቸው ሰዎች ጋር እንዴት ነው ተስማምተን መኖር የምንችለው የሚለውን እኔ ከራሴ ያኔ ከተወሰነ አመታት ከ4 ከ5 ከ6 ከ7 አመታት ያገኘሁት የህይወት ተሞክሮ ነው። ያኔ ከስራ ሂደት ማለት ነው። እና እኛ ኢትዮጵያውያኖች ስንባል በመሰረቱ ንጹህ ነን ጎበዞች ነን ጠንካሮች ነን የመጣንበትን አላማ አሳክተን ነው የምንገባው። የበለጠ ደግሞ ያንን ነገር ለማሳካት ከሰዎቻችን ከአሰሪዎቻችን ጋር ተስማምቶ ለመኖር ምን ያስፈልገናል የሚለውን ነገር በጥቂቱ ላካፍላችሁ እወዳለሁ። ያ ማለት ምንድነው? አንድ ሰው ከአሰሪው ጋር ለመኖር ወይም ደግሞ ከእነሱ ጋር ተስማምቶ ለመኖር የመጣበትን አላማ አሳክቶ ወደ ሀገሩ ለመግባት ምን ያስፈልገዋል? አንደኛ ጥሩ ባህሪ ጥሩ ፀባይ ሊኖረው ይገባል። ሁለተኛ ደግሞ እሺታ የዓላማዎች ሁሉ ግብ ነው። እሺታ የዓላማዎች ሁሉ ግብ ነው። የህይወት መሰረት ነው እሺ ማለት ነው። እሺ የሚለው ቃል የህይወት መሰረት ነው እንደኔ ማለት ነው። እኔ ካገኘሁት የህይወት ተሞክሮ አንፃር ነው የምላችሁ እህት ወንድሞቼ። እና ማንኛውንም ነገር ለማስተካከል እሺታ መልካምነት ያኔ ጥሩ ሆኖ ከሰዎች ጋር ተስማምቶ መኖር አላማን ግብ ይመታል ማለት ነው። እና እህት ወንድሞቼ በርትተን ብንራብ ብንጠማ ብንቸገር ብንጎዳ ብንገላመጥ ብንገፋ ብንመታም ጭምር ምንድነው ያኔ ተመታችሁ ኑሩ እያልኩኝ አይደለም። ያንን ነገር ሁሉ መቀየር የሚችለው ምንድነው? እሺታ ነው። እኩል ተፋጦ ዱላ መማዘዝ ወይም ደግሞ ፀብ መፍጠር ሳይሆን አንድ ሰው ለምሳሌ አንድ አሰሪ አንድ ሰራተኛውን ተናዶ ሲናገር እሺ በቃ ሀላስ በእሽታ ሁሉ ነገር ያልቃል። ምክንያቱም እኛ ያው የመጣነው ለስራ ነው። ዝቅ ብለን ነው ያንን ስራ መስራት የምንችለው ደግሞ ግድ ነው። ለምን ብትሉኝ አንድ ሰው ሰራተኛ ማለት በቃ ያኔ ዝቅተኛ የኑሮ ደረጃ ያለው ሰው ነው በሰራተኝነት የሚወጣው። ይህንን ስል ደግሞ ያኔ ከሰው በታች ነን ማለቴ አይደለም ከሰው በላይ ነን። ግን ለዚህ ቦታ ያለንበት የስራ ገበታችን እንደ ሰዎቹ ሆነን አይደለም ወይም እንደ ማዳም ወይም ደግሞ እንደ አሰሪው ሰውዬ ሆነን አይደለም የምንኖረው እንደ ሰራተኛ ነው ለዛ ነው። እና ያን ነገር እንዴት አድርገን ነው በፍቅር በጸባይ ሰዎቹን ይዘን ያሰብነውን አሳክተን
አላማችን አስተካክለን ከግብ መተን ወደ ሀገራችን የምንገባው የሚለው ነገር እሺታ ሲኖረን ብቻ ነው። በቃ በማንኛውም ሰዓት እህቶቼ፣ በማንኛውም ሁኔታ፣ በምንም ሁኔታ ከጸሎት ከዱዓ ቀጥሎ ምንድነው እሺታ። ከሰው ጋር ለመኖር እሺ በቃ ብታደርጊውም ባታደርጊውም የሆነ ነገር ስትታዘዥም ሆነ ስሪ ስትባይ ምንድነው ማድረግ ያለብሽ? እሺ ካለሳለቀ በቃ አይ እምቢ እኔ እንደዚህ አይ እንዲህ ነኝ ስራ አለኝ እንደዚህ አይ ከባድ ነው እንደዛ ከሆነ ምክንያቱም መኖር አንችልም። እሺ ስራ ላይ ብትሆኚ እሺ ካላስ እና እንደዛ አድርገን ህይወታችንን አስተካክለን ታሪካችንን ቀይረን አላማችንን ግብ መተን ወደ ሀገራችን መግባት ነው ያለብን። ምክንያቱም ብዙ ነገር አለን ነው በየሚዲያው በየቦታው ላይ በየዞርንበት ሶሻል ሚዲያ ላይ ብዙ የምናያቸው የምንማራቸው ነገሮች ስላሉ እኛ ኢትዮጵያውያን ስንባል እርስ በርስም ተስማምተን እየኖርን አይደለም። በቃ በጣም ነው ያለንበት ሁኔታ የሚከብደው። በጣም በጣም ያስጠላል። በየሌላው ሶሻል ሚዲያ ላይ ያው መቼም ሁላችሁም ሶሻል ሚዲያ ተከታታይ ናችሁ። የምናየው የምንሰማው ነገር በጣም በቃ ይከብዳል፣ ያስጠላል። በቃ ከኛ አይጠበቅም። ግን እዚህ ጋር ደግሞ ስትመጡ ለምሳሌ ዩቲዩብ ላይ ስንመጣ በጣም ደስ የሚል ነገር አለ። በእውነት በጣም ደስ የሚል ነገር አለ እና ወንድሞቼ ያኔ እኔ የታየኝን የመሰለኝን ነገር ነው የሆነች ምክር ነገር ትሆናለች ወይም ደግሞ ጓደኞቼን ያስተምራል ያልኩትን ነገር ነው ይዤላችሁ የመጣሁት። ከሁሉ ነገር በላይ የህይወት መሰረት በማንኛውም ቦታ በማንኛውም ሁኔታ ማለት ነው በሁሉም ቦታ ምንድነው እሺታ። እሺ ማለት ሁሉን ነገር ይገዛል፣ ሁሉን ነገር ይጨርሳል። ቤተሰብ ቢኖራችሁ ከቤተሰብ ጋር ለመኖር፣ እህት ወንድም ቢኖራችሁ ከነሱ ጋር ለመኖር፣ ትዳር ቢኖራችሁ ከትዳራችሁ ጋር ለመኖር፣ ልጆች ካላችሁ ልጆቻችሁን ለመያዝ፣ ይኸው ደግሞ ስደት ለስራ ለእንጀራ ወጥተናል። ለእንጀራችን ከአሰሪዎቻችን ጋር ባለው ነገር ምንድነው እሺታ ሁሉን ነገር ይገላል ማለት ነው። እሺ አንድ ሰው እሺ ካለ ሁሉን ነገር ጨረሰ በቃ። እሺ ብቻ ነው። እሺ እሺ ማለት ደግሞ የኛን ምንነት የሚነካ አይደለም፣ ዝቅ የሚያደርገን ነገር አይደለም። እሺ ስላልን ምንም የምንሆነው ነገር የለም። እንደው ጥሩ ነገር ነው በቃ ጥሩ ሰብዕና ነው። እሺ ማለት ጥሩ መልካምነት ነው። አንድ ነገር እሺ ብሎ ወይም በትዕግስት ማሳለፍ መልካምነት ነው። ሀተ በዚህ በዩቲዩብ ሚዲያችን እንኳን ብዙ ነገር እናያለን። አንዳንዶች አሁን ሊያበረታቱን በጣም ትልልቅ አካውንት ያላቸው በጣም ትልልቅ ሰብስክራይብ ያላቸው ቤታችን እየመጡ የሚያግዙን፣ የሚያበረታቱን፣ የሚደግፉን አሉ። የተባረኩ ሰዎች ማለት ነው። አንዳንዶችስ ደግሞ በተቃራኒው እየመጡ የሚሰድቡን፣ አጸያፊ ቃላት የሚጽፉ፣ የሚያስጠላ ከነሱ የማይጠበቅ ቃላት የሚጽፉ አሉ። እንዲህ ነው የሰው ልጅ። ምን አለበት እግዚአብሔር አምላክ የፈጠረልንን አንደበታችን እግዚአብሔር አምላክ በቸርነት በጥበቡ የሰጠንን እጃችን መልካም ነገር ብንጽፍበት፣ መልካም ነገር ብንናገርበት፣ አንደበታችንን መልካም ነገር ብናደርግበት ምን አለበት? አይከፈልበት። ምንም የሚወጣበት ዋጋ የለም። ለምሳሌ ላይክ አርጉ ለምነን ነው። ለምን? ምን አለበት ብንደጋገፍ፣ ብንበረታታ፣ ብንተጋገዝ። መልካምነት እኮ ለራስ ነው። ምን ይባላል በእኛ ሀገር በኢትዮጵያውያን ሰው የዘራውን ነው የሚያጭደው። ትክክል ነው። በቃ ሰው የዘራውን ነው የሚያጭደው የሚለው አባባል በጣም ትክክለኛ ነገር ነው። ትክክለኛ አባባል ሳይሆን ትክክለኛ በቃ ትክክለኛ ነገር ነው እና ይህንን ነገር እስኪ ብናደርገው ብዬ ስላሰብኩኝ ነው ይህን ሀሳብ ይዤላችሁ የመጣሁት። ምክንያቱም አንድ ሰው መልካም ሲሰራ መልካም ነገር ያገኛል። መልካም ሲያደርግ መልካም ነገር ይገጥመዋል። ስለዚህ እስኪ መልካምነት እንማር በሚል ነው እና በእሽታ በቃ ተው ማነክ እንደዚህ አይነት ኮመንት አትጻፍ፣ ካንተ አይጠበቅም። እሺ እሺ በልክ ፈጣሪ ይባላል። እሺ ብሎ ሲጽፍ ራሱ ማለት ነው። ስለዚህ እሺታ በሚል መወያያ ርዕስ ሀሳብ እኔ ካየሁት የህይወት ተሞክሮ አንፃር ከብዙ አመት የስራ ልምድ ካገኘሁት ከስደት ህይወቴ ማለት ነው ስለተማርኩበት ነው ለእናንተ ምናልባት ይጠቅማል ብዬ በማሰብ ላካፍላችሁ የፈለኩት። ስለምታዳምጡኝ፣ ስለምታግዙኝ፣ ስለምታበረታቱኝ፣ ስለምትደግፉኝ ከጎኔ ስላላችሁ ከፈጣሪ በታች በጣም ነው የማመሰግናችሁ። ከልቤ ነው ትልቅ ምስጋና ማቀርበው ለእናንተ።
ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ፕሮግራሜን ቻናሌን አበረታቱኝ፣ አግዙኝ። ያው ትልቁ ቻናሌ ገና ነው፣ ያው እየተስተካከለ ነው። ግን ቢስተካከልም ትንሽ እሱ ወደ ኋላ ቀረት የሚል ስለሆነ በዚህኛው ለማጠናከር አስቤያለሁ። ስለዚህ ከጎኔ ሁኑ፣ አግዙኝ፣ ደግፉኝ፣ አበረታቱኝ። እኔም በምችለው አቅም በቃ ከኔ የሚጠበቀውን ነገር ለማድረግ ዝግጁ ነኝ። እህት ወንድሞቼ፣ ኤርትራውያን፣ ኢትዮጵያውያን፣ ሙስሊም፣ ክርስቲያን ሁላችሁም በየዓለም ዳርቻ ያላችሁ ወገኖቼ አግዙኝ፣ ደግፉኝ፣ ከጎኔ ሁኑ፣ ከጎኔ ቁሙ። ከልቤ አመሰግናችኋለሁ፣ እወዳችኋለሁ። ሰላማችሁ ብዝት ስት ይበልልኝ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ ትላለች ውርሻ። ባይ ብያለሁ።